እኔ አሁን የጓደኞቼን ቦይፍሬንዶች እጠላለሁ። ምክንያቱም በእኔንም ሰላም እንዴት ናችሁ? እንዴት ሰነበታችሁ? ዛሬ ደግሞ በአዲስ ነገር መተናል። በጥያቄዎቻችሁ መሰረት አዳዲስ ጥያቄዎች ተልከውልናል። ስለዚህ እነሱን አዳዲስ ጥያቄዎች እያነሳን እናወራለን። አዎ ጥያቄዎቹ ደግሞ ከጓደኝነት ጋር የተያያዙ ናቸው። እንደሌላው ሲሪየስ ወሬ ምናምን ሳይሆን ጓደኞች ስለሆናችሁ እነዚህ ቢደረጉ እነዛ ባይደረጉ ምናምን ብለው የተጠየቁ ጥያቄዎች ናቸው። ሰው ተከታተሉ። ከጓደኛ ጋራ የሚደረግ ብቸኛ ነገር ምንድን ነው? ከጓደኛ ጋር ሐሜት፣ መቦጨቅ፣ ቡጨቃ፣ መዘልዘል ሰውን እንደዚህ። ግን አሁን እዝት መጥፎ ነገር አይደለም ማለት ሁላችንም በህይወታችን ጥሩ ነገር ይገጥመናል፣ መጥፎ ነገር ይገጥመናል። ስለዚህ ከተገኘው ሰው ጋር ከማውራት ከቤስት ፍሬንዶቻችን ጋር ብናወራው ምንም ችግር የለም። ማውራት ዞሮ ዞሮ መወራቱ አይቀርም። ስለዚህ አይ ቲንክ አው ከሁሉም ሰው ጋር የሚወራ ነገር ሳይሆን ከቤስት ፍሬንድ ጋር ቢወራ ብናማ ታማላችሁ ደግሞ ሁላችሁ ሐሜተኞች እንዳትሉን ብለን እናስባለን። ለጓደኛ የማይነገር ነገር ከቦይ ፍሬንዶቻችሁ ጋር ያላችሁን ጸብ ለኔ በትክክል ሁል ጊዜ እና ደግሞ በጣም ሴንሲቲቭ ኢሹ። ምክንያቱም እኔ አሁን የጓደኞቼን ቦይፍሬንዶች እጠላለሁ። ምክንያቱም በእኔንም እና የጓደኞቼ ማለት እኮ ለምንድን ነው መሰለኝ ሰላምዬ፣ አሁን ለምሳሌ ተጣላን እንዲያረገኝ ብላ ክትክት አድርጋ ትናገርና ሄዳ እሷ ተቃቅፋ ትተኛለች። ከዛ እኔ ስጠላው እኖራለሁ። አንደኛው እሱ ነው አይደል? አንቺ ካልሽው አንግልም አዎ ማለት ጓደኛሽ አይ ሚን ሴፍ ፕሌስሽ ናት አይደል? ጓደኛሽ መታ ትነግርሻለች ምናምን እሷ ሄዳ ማለት መታረቃቸው አይቀርም፣ ኖርማል ነው። ሄዳ ስታረቅ አንቺ እሱን ትጠይዋለሽ ነው። እኔ ደግሞ በእሱ አንግል ሳይሆን ከጓደኛዬ ጋር የማወራውን ነገር ለምሳሌ ስለ ባሏ ይሆናል እንደዚህ ነው ብለን የምናወራውን ነገር አላችሁ ደግሞ ሄዳችሁ ቱስ የምትሉ ለባሎች ይሄ በጣም ነው የሚያስጠላው። ፍቅረኛችሁ ወይም ደግሞ ከባላችሁ ጋር የምታደርጉት የሴክስ ህይወት ሴክሹዋል ላይፍ እውነት ያስጠላል። በቃ እሱ ፕራይቬት ነው። አይ ቲንክ ከፕራይድ ጋርም ይገናኛል። ስለዚህ በጣም ተግባብተው የሚያወሩ ጓደኛሞች ምናምን ሊኖሩ ይችላሉ። ግን የዛን ሰው ፕራይቬሲ መንካት ነው ብለን ነው ብዬ አስባለሁ። አይ ቲንክ ሴም። ስለዚህ መማሪያ ነው ማስተማሪያ ነው። ስለማታውቅ ነው ስለማያውቅ ነው የሚባል ነገር የለም። እንስሳትም ያደርጋሉ። ስለዚህ በራሳቸው መንገድ ይጣጣሙ። what happens in the bedroom stays in the bedroom። ስለዚህ የሴክሹዋል ወሬ ሄዳችሁ አታውሩ። የኛ ኦፒኒየን ነው። እሺ ቀጥሎ ጥያቄ። ሆስፒታል ቆይ እኔ ልናገር። ሆስፒታል ጠፋብኝ የሆነ ነገር ብዬ ነበር። ሆስፒታል እና ለቅሶ ቤት። ለምን ሆስፒታል ታመሜ ህመሜን ማስታመም አልችልም፣ ሙርት ይይዝብኛለሽ፣ ወይም እዛ ጋር የታመመ ሰው እያየሽ ሙርት ይይዛለሽ። ለቅሶ ቤት ደግሞ በሚያለቅሰው ሰው እያየን እንስቃለን። እዛ እኔ በሆነ እዛ ቦታ ላይ ብያስብና ካንቺ ጋር መሄድ አልፈልግም። እኔ ደግሞ ከሷ ጋር መሄድ የማልፈልገው ቤተክርስቲያን ነው። አትወጣም ወይ ማከት እግዚአብሔርን። አሁን ቤተክርስቲያን በጣም ስፒሪቹዋል ቦታ ነው አይደል? ደስ የሚል ቦታ ነው አይደል? ሄጄ ተሳልሜ ምናምን ጸሎቴን አድርሼ ምናምን መውጣት የምፈልግበት ቀን አለ። ሄደን አትወጣም፣ በቃ ተስፋ ነው የምቆርጠው። ስለዚህ እኔ ቤተክርስቲያን ከአንቺ ጋር መሄድ አልፈልግም። እኔም ሆስፒታልና ለቅሶ ቤት መሄድ አልፈልግም። ለጓደኛ መደበቅ ያለበት ነገር ምን አለ? ምንም የለም። ቅድም እንዳልነው በቃ የትዳር ህይወትና የቤተሰብን በጣም የተጋነነ ጉዳዮች ሲኖሩ አንዳንድ ጊዜ በቤተሰብ ሃንድል ማድረግ ያለብንን ነገር ከጓደኛ ጋር ባናወራ። ማለት ፐርሰናል ነገሮች አሉ፣ ትዳር፣ ፋሚሊ ኢሹስ ምናምን። ከዛ ደግሞ ሌላ ሰው የነገረንን ሚስጥር
የፈለገ ቤስት ፍሬንድ ብንሆን ባናወራው ባይኔ እስቲ አትንገሪኛ እስቲ ጌታን እኔ አላወራም አረ አዎ የሌላ ሰው ሚስጥር ላይክ አሁን ሌላ ሰው ሚስጥር ብሎ የነገረኝን ነገር መጥቻ አልነግርሽም ታዲያ መቼ ቤስት ፍሬንድ ሆነሽ ሀሜቱ ከዚያም የሚጀምረው ይሰራል ዝም በሏት ይሰራል እሺ የሰው ሚስጥር የሰው ነው አይወራም ሁሌ አብሮ መደረግ ያለበት ነገር ይላል ሁሌ አብሮ መደረግ ያለበት ነገር አብረን ብንዝናና ሁሌ ወይም አብረን ብንበላ ሪያሊስቲክ አይደለም ሁሌ አብረን አንሆንም አይ ማለት በተገናኘን ቁጥር ሁሌ ብናደርገው ደስ የሚለን ነገር ወይም ብለን እንያዘውና ሁሌ ብንስቅ አንቺ አሁን እንደው ማን ይሙት አትሳቁ ቢባል ሳትስቂ ታድያለሽ በቃ መሳቅ ዝም ብሎ መሳቅ ደግሞ እሷ በጣም ታስቀኛለች እኔ ነኝ ላይፎን ሲሪየስ ማረግባት እንጂ እሷ ታስቀኛለች ቢዝነስ አብሮ መስራት ስድስተኛ ጥያቄያችን እሱ ነው ለኔ ይሆናል አይሆንም ለምን ቢዝነስ የለንም አብረን የለንም ግን እንዳላስቡልኝ የቀጨሽኝ ነው አይደለም ለመሰለሽ ቢዝነስ ሲሰራ ሰው ይቀያየማል ብዬ አስባለሁ ከፍቅር ነው እንዳያራርቀን የፈለገ አንደርስታንዲንግ ብንሆን አንዳችን ያደረግነውን አንዳችን ኤክስፔክት የምናደርገው ላናደርግ እንችላለን ስለዚህ አሁን ከመውደድ አትናገሪም ስለዚህ አንዱ ሰው ይጎዳል ብዬ አምናለሁ እኔ ስራ ላይ ማለት ነው ገባሽ ከፍቅር የተነሳ አንቺ እንዳትቀየሚ ብዬ አንቺም ደግሞ እንዳልቀየም ብለሽ የምናረገው ነገር አይሆንም ቢዝነስ ላይ ቢዝነስ ነው እኔ ከፋሚሊ ሜምበር ጋር ከጓደኛ ጋር ብዙ ባይሰራ ጥሩ ነው አለስ ያኛው ቢዝነስ የማያገናኝሽ ነው የኦንላይን ነገር ምናምን ከሆነ ኦኬ አብረሽ ግን በአካል ተገኝተሽ የምትሰሪው ስራ ከሆነ አይ ቲንክ ቢቀር ይሻላል ለኔ ችግር የለውም በደስታ ነው መሰራው ከጓደኞቼ ጋር የጓደኛችንን ኤክስ ዴት ማድረግ ቢስሚላ ስመልወልድ እንዳረዘየ የማይደረግ ነገር ነው ብልግና ነው በጣም ብልግና ነው ይሄ ኖርማል አይደለም መዘመን አይደለም ታሪክ መስራት አይደለም ምናምን በቃ በዚህ ጉዳይ የጓደኞቻችሁን ኤክስ ዴት ማድረግ አይደለም ማውራት ለራሱ ብልግና ነው አይደል አዋራ ይሄ እንደ ኢሹ ራሱ የሚነሳ ነገር አይደለም ሶ አይሆንም በፍጹም አንቺ ማጥቶኝ እኔ ጓደኛ ባረጋው ኖርማል ነው ወይ አይደለም ኖርማል ነው ታይ ግን እናውቃለን ለሳለው በጣም በድላኛለች ለዚህ አጋጣሚ አይ ኖርማል አይደለም ለኔ ኖርማል ነው ሁሉ ላይ ላንቺ አዎ ምልሽ ሁሉ ጊዜ አንድ አይነት ሰርክል ላይ ኖረን ይችላል ስለዚህ ሲጀምር ደግሞ ቀንተሽ ነው የምታያት እንጂ ምንም እናቴ ትሙት እንዳለጥፍሽ በመቅናት ካንቺ ባሰጥናተኛለች አዎ በርግጥ ቅናተኛ ነኝ ግን አይ ቲንክ በቃ ልክ አይደለም ሰላም ከበናት በቃ አድገናል ከዚህ በኋላ እኮ አዲስ ጓደኛ ይኖርናል በቃ ያላችሁ ተመቻችተናል ከዚህ በኋላ አይሆንም እሺ ይረፈን ኖርማል እሺ ለዛሬ የተላኩልን ጥያቄዎች እነዚህን ይመስላሉ እንግዲህ አስቀዋችኋል እኛን እኛ መልስ እንትን ብሎናል ትንሽ ዘና አድርጎናል ፓርት 2 እንሰራለን ሌላ ቀሩንን ጥያቄዎች ደግሞ ፓርት 2 ላይ እናቀርብላችኋለን መልካም ሳምንት ባይ